ሚካኤልን ከየት አይታችሁ ሳላችሁት? ገብርኤልን ከየት አይታችሁ ሳላችሁት? ስላሴን ከየት አይታችሁ ሳላችሁት? እመቤታችን ቅድስት ድንግል ማርያምን ከየት አይታችሁ ሳላችሁ የሚሉ ሰዎች አሉ። በቤተ ክርስቲያናችንም ሚካኤልን አይተን ሳል ነው የሚል አስተምሮ የለም። ገብርኤልን አይተን ሳል ነው የሚል አስተምሮ የለም። ስዕላት የፎቶግራፍ አገልግሎት አይደለም ያላቸው። ስዕላት ገላጮች ናቸው። አትሸወዱ። ገላጮች ናቸው። እሺ፣ ገላጮች ናቸው። ስዕላት ገላጮች ናቸው። በመጽሐፉ ላይ የተቀመጠውን ሐሳብ ገላጭ ሆነው የሚያሳዩ የሚገልጡ እንጂ የፎቶግራፍ አገልግሎት ያላቸው አይደሉም። በመጽሐፍ ቅዱስም ላይ የኪሩቤል ስዕላትን የሳለው ሰው የኪሩቤል መላእክቶች ተገልጠውለት አይደለም የሳለው። የኪሩቤል መላእክቶች ተገልጠውለት እስኪ አንዴ ክንፎቻችሁን ዘርጉ፣ ኦኬ፣ አይ በቃ አሪፍ ይዤዋለሁ፣ እስኪ አሁን ደግሞ ትንሽ ወደ ግራ ዞር በሉ፣ እስኪ ትንሽ ደግሞ ወደ ቀኝ ዞር በሉ፣ እስኪ በዚህኛው ሳይድ በኩል ደግሞ እስኪ አንዴ እንደዚህ ሆናችሁ ቁሙልኝ እያለ አይደለም የሳላቸው። እንዲህ የሚል ሀሳብ የለም። ይልቁኑ ገላጭ አድርጎ ነው የሳላቸው። ኪሩቤል የምንላቸው 4 መላእክቶች ናቸው። በራእይ ላይ እንደተጻፈው በአንበሳ ምስል፣ በላም ምስል፣ በንስር ምስል፣ በሰው ምስል ያሉ መላእክቶች ናቸው። ስለዚህ ገላጭ አድርጎ እነዚህን የኪሩቤል መላእክት ኦኬ ልክ እንደ መላእክት ክንፎችን አድርጎ ሳላቸው እንጂ የኪሩቤል መላእክቶችን እያየ ቁጭ አድርጎ ሳላቸው የሚላሰው የለም። የፎቶግራፍ አገልግሎት አይደለም ስዕላት ያላቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስዕላት አገልግሎት ወንጌልን የምንሰብክባቸው የቤተክርስቲያን ልሳኖች ናቸው። ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ አውጡ ስትሏቸው የሚያወጡት ዘጸአት ምዕራፍ 20 ከቁጥር 4፣ ዘዳግም 4ን ተመሳሳይ ሀሳብ ያለውን ሀሳብ ነው የሚያነሱት። ኦኬ እሺ ምንድን ነው የሚለው ብለን ከፍተን ስናነብ በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። ይሄ ክፍል ስለ ስዕላት ነው የሚናገረው? በፍጹም አይደለም፣ ስለ ጣዖታት ነው። አምላካችን እግዚአብሔር ጣዖታትን እንጸየፍ ዘንድ ያዘዘበት የመጽሐፍ ቅዱስ ክፍል ነው። በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው ብሏል። በላይ በሰማይ ሲል መላእክትን ያካትታል? ቅዱሳንን ያካትታል ብላችሁ ስጠይቋቸው አዎ ያካትታል፣ ያዙ ይልቀቁኝ ነው የሚሉት። እኔ በጣም ነው የምደነቀው በዚህ አጋጣሚ ጋይ ሲሆን በደንብ አድርጋችሁ ያዳምጡ። በላይ በሰማይ ሲል መላእክትንም ቅዱሳን ሰዎችንም አይደለም እያካተተ ያለው። ሲጀመር ጣዖትን ለማምለክ ልቡ የተነሳሳ ሰው ወደ ሰማይ ቀና ብሎ ተመልክቶ መላእክትን ሊያይ አይችልም። መላእክትን አይቶ ሊስልም ሊቀርጽም አይችልም። ጣዖትን ለማምለክ ልቡ የተነሳሳ ሰው ቀና ብሎ ወደ ሰማይ ተመልክቶ ቅዱሳን የሆኑ ሰዎችን፣ ነቢያትን፣ ሐዋርያትን ሊመለከት አይችልም። ክፍሉ ምንድን ነው እያለን ያለው? በላይ በሰማይ ያሉትን ሰራዊቶች፣ ፀሐይ፣ ጨረቃ፣ ከዋክብት፣ አዕዋፍት፣ ደመናት፣ እነዚህን ሰዎች ቀርጸው ወርሺፕ ሊያደርጉ አይችሉም። መሳል ኃጢአት አይደለም። አንድ ሰው አሞራን ስለሚወድ አሞራ ሊስል ይችላል። አሞራውን ግን አንተ ፈጣሪን ብሎ ግን የሚገዛለት ከሆነ የሚያመልከው ከሆነ ግን ያጣዖት አምልኮ ነው። በታች በምድርም ካለው በወንድም ይሁን በሴት አምሳል በከርከሮ በቀበሮ በድኩላ በተኩላ በአንበሳ በነብር በጥጃ በላም በዝሆን በቀጭኔ በግንደ ቆርቁር በማንኛውም ይሁን በታች በምድር ላይ ካለው ማንም ሰው አንዳች ነገርን ቀርጾ ሊያመልክ አይገባም። ኦኬ ስዕላቸውን መሳል ይቻላል። ለምሳሌ በመዋዕለ ሕፃናት ላይ ሕፃናትን እናስተምርበታለን። የአንበሳ ስዕል እንስላለን፣ የፀሐይ ስዕል እንስላለን፣ የድመት ስዕል እንስላለን። እነዚህን ሁሉ ምን ስለው ልናመልካቸው ሳይሆን ልናስተምርባቸው ነው። ስዕል መሳል ኃጢአት አይደለም፣ መቅረጽ ኃጢአት አይደለም። ተቀርጾ ግን የሚመለክ ከሆነ ግን የጣዖት አምልኮ ነው። ስለዚህ በላይ በሰማይ ሲል መላእክትን፣ ቅዱሳን ሰዎችን፣ እግዚአብሔርን የሚያካትት አይደለም። በላይ በሰማይ ላይ ያሉ ሰራዊቶችን ነው። በታች በምድርም ሲል እንደዛው። ከምድርን በታች ከውሃ ውስጥ ካሉት ደግሞ በውሃ ውስጥ ያሉት አሳዎችን በአጠቃላይ ማንም ሰው ቀርጾ ወርሺፕ ማምለክ አይችልም። በላይ በሰማይ ግን ሲል ዝም ብለን እኔ አሁን እንደው ፈለገ በሎጂክ ነው ዝም ብሎ ተነስቶ አይ ሰዎች እኮ ጣዖት ለማምለክ ቀና ብለው ወደ ሰማይ ቢመለከቱ እግዚአብሔርን ሊያዩት አይችሉም። ቅዱሳን መላእክትን ሊያዩ አይችሉም። ቅዱሳን ሰዎችን ሊያዩ አይችሉም ያለው እንደው ፈለገ በሎጂክ ነው ወይስ መጽሐፍ ቅዱስ ይደግፏል? እንመልከት እስቲ። መቼም አምላካችን እግዚአብሔር አትስረቅ ካለ በኋላ ስረቅ አይልም። አታመንዝር ካለ በኋላ መንዝር አይልም። አትዘሙት ካለ በኋላ ዘሙት አይልም። አትሳል ካለ በኋላም ሳል አይልም። አትቅረጽ ካለ በኋላም ቅረጽ አይልም። በስዕላትና በጣዖታት መካከል ልዩነት አለ። ስዕላት ሁሉ ጣዖታት አይደሉም። ኦኬ እሺ፣ ለምን እንደዚህ ያለን? እዚሁ የዘጸአት መጽሐፍ ላይ
5 ቻፕተር ወደፊት ገለጥ አድርገን ዘጸአት ምዕራፍ 25 ከቁጥር 18 ስትመለከቱ አምላካችን እግዚአብሔር በቀጥታ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ እንዳዘዘ እንመለከታለን። ኪሩቤል ምንድን ነው? ማጆሪቲ የሆኑ ፕሮቴስታንት they have no idea ምንድን ነው ኪሩቤል? ምንም አያውቁም። ልጆቻቸውን ሁሉ በዚህ ስም የሚሰይሙ ሰዎች አሉ። ኪሩቤል ስንት መልአክ ነው? they have no idea ኦኬ። ኪሩቤል ስንት መልአክ እንደሆነ አያውቁም። ኪሩቤል ምን ማለት እንደሆነ አያውቁም። ኪሩቤል አገልግሎታቸው ምን እንደሆነ አይረዱም። ነገር ግን ልጆቻቸውን ሁሉ በዚህ ስም የሚሰይሙ ፕሮቴስታንት የሆኑ ሰዎች አሉ። ዘጸአት ምዕራፍ 25 ላይ አምላካችን እግዚአብሔር ይውላችሁ በቀጥታ ነው ያዘዘው። እግዚአብሔር አዞት መጽሐፍ ቅዱስ የማይሆን ነገር የለም። በቀጥታ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ነው ያለው። ዘጸአት 20 ብቻ ይዛል ፕሮቴስታንቱ። ሌላውን ማን ያነብለት? ማንም አያነብለትም። መጽሐፍ ቅዱስ እንዴት ያነባሉ? አያነቡም። የጸሎት ኮንፈረንስ ይሄዳል። የትንቢት ኮንፈረንስ ይባላል። የታምራት ኮንፈረንስ ይባላል። ይሄን ሁሉ ኮንፈረንስ ማን ይሳተፍለት? መጽሐፍ ቅዱሱን አያነበውም። ብቻ ከአዳራሽ እንዳይወጣ እቺ ጥቅስ ትሰጣቸዋለች። ዘጸአት 20 አንብብ፣ ይሄው ጣዖት ነው ስዕል ይባላል። ይሄው ዘዳግምን አንብብ፣ ይሄው ጣዖት ነው ስዕል ይባላል። ሌላውንስ መጽሐፍ ቅዱስ ክፍል ውስጡን ለቂስ። ዘጸአት ምዕራፍ 25 ከቁጥር 18 ላይ አምላካችን እግዚአብሔር በቀጥታን ያዘዘው 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ። እዚህ ክፍል ላይ ብቻ አይደለም። አንደኛ ነገሥት ምዕራፍ 6 ከቁጥር 27 እስከ 29 አንደኛ ነገሥት እንገልጣችሁ አንብቡ። ምዕራፍ 6 ቁጥር 29 ላይ በቤቱ ሁሉ ዙሪያ ለአምልኮተ እግዚአብሔር በተሰራው መቅደስ በዛ ግን ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክት ስዕላት እንደተሳሉ መጽሐፍ ቅዱስ ይናገራል። ቁጥር 27ን ከፍ ብላችሁ ስታነቡ እነዛ የኪሩቤል ስዕላት ግዙፍ ተደርገው እንደተሳሉ ይናገራል። የአንዱ ኪሩብ ክንፍ አንደኛውን ግንብ ይነካ ነበር፣ የሁለተኛውም ኪሩብ ክንፍ ሁለተኛውን ግንብ ይነካ ነበር ይላል። የኪሩቤል መላእክት ክንፎቻቸው ግዙፍ ተደርገው ነው የተሳሉት፣ ትልልቅ ተደርገው። አምላካችን እግዚአብሔር ጣዖታትን እንዳንቀርጽ አዞናል። ኦፍኮርስ አዞናል። ነገር ግን የቅዱሳን መላእክት ስዕላት እንዳይሳል አላለም። የቅዱሳን መላእክት እንዲሳል አዟል። ኬታ መጣ ነው? አንደኛ ነገሥት ምዕራፍ 6 ከቁጥር 29። ቅርጹም እንዲቀረጽ አዟል። ኬታ መጣ ነው? ዘጸአት ምዕራፍ 25 ከቁጥር 18። ገልጣችሁ ማንበብ ነው። ኦኬ። ከዚህ ጋር ተያይዞ ፕሮቴስታንቶች የሚያነሱት ጥያቄ አለ። እሺ መጽሐፍ ቅዱስ ላይ ይሄስ የታዘዘው ሰው እግዚአብሔር አዞት ስሏል። እናንተ ግን